ፍቅር እውር ነው ይባላል። ግን የምትወጂው ሰው በጨለማ ሲሆን ማንነቱ ቢቀየርና የማታውቂው አውሬ ቢሆንስ? ቀን ቀን ውዴ የሚልሽ አንደበት ማታ ማታ የሰይጣንን ስም ቢጠራስ? ያ የምትወጂው ሰው በሌሊት ጨለማ ውስጥ ለማታውቂው አምላክ ቢሰግድስ? ዛሬ አንዲት ሴት በትዳሯ ውስጥ ስላየችው አስደንጋጭ ሚስጥር እነግራችኋለን። ይህ ታሪክ ከምትወዱት ሰውና ከገዛ ሕይወታችሁ የቱን ትመርጣላችሁ የሚለውን ጥያቄ እንድትጠይቁ ያስገድዳችኋል። ትዕግስት ዳዊትን ስታገባ ዓለም በእጇ የገባ መሰላት። የተማረ አፍቃሪና ዘመናዊ ባል፣ የተከበሩና ሀብታም ቤተሰቦች፣ ሁሉም ነገር ፍጹም ነበር። ነገር ግን ወደ ቤተሰቦቹ ቤት በሙሽርነት በገባችበት የመጀመሪያ ቀን አንድ እንግዳ ሕግ ተነገራት። ይህንን በር እንዳትከፍቺው የሚል። ያ የተከለከለው በር የቤተሰቡን የጨለማ ሚስጥር ብቻ ሳይሆን እሷን ያገባት ባሏ ጠንቋይ መሆኑን የምትረዳበት የሲኦል መግቢያ ሆነ። ትዕግስት የገባችው ወደ ትዳር ሳይሆን ለመንፈስ ማደሪያነት ወደ ተዘጋጀላት ወጥመድ ነበር። ትዕግስትና ዳዊት ሲጋቡ የፍቅራቸው ታሪክ ለአዲስ አበባ ወጣቶች ተምሳሌ ይመስል ነበር። ሁለቱም የተማሩ ዘመናዊ አስተሳሰብ ያላቸውና በፍቅር አይን የሚተያዩ ናቸው። ትዕግስት በኮምፒውተር ሳይንስ ዲግሪዋን ይዛ በአንድ የግል ድርጅት ውስጥ የምትሰራ፣ ስለ ጥንቆላና መተት የምትሰማው ከፊልም ወይም ከገጠር ታሪኮች ብቻ ነበር። ለሷ እነዚህ ነገሮች በ21ኛው ክፍለ ዘመን ቦታ የሌላቸው ያልተማረ ማህበረሰብ የሚያምናቸው አፈ ታሪኮች ናቸው። ዳዊት ደግሞ ለትዕግስት ፍጹም ወንድ ነው። ረጋ ያለ አፍቃሪና የሚያስብላት፣ በስራው ጎበዝ፣ በማህበራዊ ህይወቱ ደግሞ ተወዳጅ። እንዴት እንዲህ አይነት ሰው አገኘሽ እያሉ ጓደኞቿ የሚቀኑባት ሰው ነው። የሰርጋቸው ቀን ልክ እንደ ህልም ደረሰ። ውብ ልብሶች፣ ዘመናዊ ሙዚቃና ከ600 በላይ የተጠሩ እንግዶች። ሁሉም ነገር ፍጹም ነበር። ከሰርጉ በኋላ አንድ ውሳኔ መወሰን ነበረባቸው። ዳዊት ቤተሰቦቹ ጋር ይኖር ነበር። የራሳቸውን ቤት ሰርተው እስኪጨርሱ ድረስ ለጊዜው ከቤተሰቦቹ ጋር እንዲኖሩ ሐሳብ አቀረበ። እስከዛው ገንዘብ እንቆጥባለን የኔ ፍቅር አላት ዳዊት። ቤተሰቦቼ በጣም ጥሩ ሰዎች ናቸው፣ ይወዱሻል። ትዕግስት ምንም ጥርጣሬ አልነበራትም። የዳዊት ቤተሰቦች ሀብታምና የተከበሩ እንደሆኑ ታውቃለች። አባቱ ትልቅ የንግድ ሰው፣ እናቱ ደግሞ ጡረታ የወጡ ከፍተኛ ባለሙያ ናቸው። ቤታቸው ቦሌ አካባቢ የሚገኝ ግዙፍና ዘመናዊ ቪላ ነው። ነገር ግን ትዕግስት ወደዚያ ቤት በሙሽርነት በገባችበት የመጀመሪያ ቀን አንድ እንግዳ ነገር አስተዋለች። ቤቱ እጅግ በጣም ጸጥ ያለ ነው። የዳዊት እናትና አባት ብዙ አያወሩም። እርስ በርስም ቢሆን በሹክሹክታ ነው የሚነጋገሩት። ፈገግ ይላሉ፣ ግን ፈገግታቸው ከንፈራቸው ላይ ብቻ ቀርቶ አይናቸው ድረስ አይደርስም። ቤታችሁ ጸጥ ያለ ነው አለች ትዕግስት ለዳዊት ለመጀመሪያ ጊዜ ክፍላቸው ውስጥ ብቻቸውን ሲሆኑ። አዎ እናቴና አባቴ ጫጫታ አይወዱም፣ ግን ትለምጃለሽ አላት ዳዊት ጉንጯን ስሞ። ትዕግስት ይህንን እንደ መልካም ነገር ወሰደችው። ቢያንስ ጸጥታና ሰላም ባለበት ቤት እኖራለሁ ብላ አሰበች። በሁለተኛው ቀን አማቷ ወይዘሮ አበበች ቤቱን አስጎበኟት። ወጥ ቤቱን፣ ሳሎኑን፣ የጓሮውን የአትክልት ቦታ፣ ሁሉንም ነገር አሳዩአት። ትዕግስት በቤቱ ውበትና ንጽህና ተደመመች። በመጨረሻም ኮሪደሩ መጨረሻ ላይ ወዳለ አንድ በር ወሰዷት። በሩ ከሌሎች በሮች የተለየ ነው። ከጥቁር እንጨት የተሰራና ምንም አይነት የእጅ መያዣ የሌለው። ትዕግስት ልጄ አሉ ወይዘሮ አበበች ድምፃቸውን ዝቅ አድርገው፣ ይህንን በር እንዳትከፍቺው፣ ወደዚህ አካባቢም እንዳትመጪ። ይህ የቤተሰባችን የግል ጉዳይ ነው። ትዕግስት ደነገጠች። እሺ ማማ፣ ግን ምንድነው ያለው? ወይዘሮ አበበች ፈገግ አሉ። የድሮ የቤተሰብ ትዝታዎች ናቸው። ለኛ ውድ ናቸው። ማንም እንዲነካቸው አንፈልግም። ይህ መልስ ለትዕግስት በቂ አልነበረም፣ ግን አዲስ ሙሽራ ስለሆነች እሺ ብላ አለፈችው። ቀናት አለፉ። ትዕግስት ከዳዊት ጋር ደስተኛ ነበረች። ነገር ግን ከቤተሰቦቹ ጋር ያለው ህይወት ግራ ያጋባት ጀመር። ቤቱ ውስጥ አንዳች አይነት የማይታይ ህግ ያለ ይመስላል። ማታ ማታ 2 ሰዓት ሲሆን ሁሉም ሰው ወደ ክፍሉ ይገባል። ከዚያ በኋላ ሳሎን ውስጥ መቀመጥ አይቻልም። ራት ሁሌም በጸጥታ ነው የሚበላው። ከሁሉም በላይ የሚያስገርመው ግን የዳዊት እናት ማታ ማታ የሚያደርጉት ነገር ነበር። ወይዘሮ አበበች ሁሉም ወደ ክፍሉ ከገባ በኋላ ከክፍላቸው ወጥተው ወደዚያ ወደ ተከለከለው በር ይሄዳሉ። ሲመለሱ ፊታቸው ላይ ድካም ይታያል። ትዕግስት መጀመሪያ ላይ ብዙም ትኩረት አልሰጠችውም። ምናልባት ጸሎት ያደርጉ ይሆናል ብላ አሰበች። የትዕግስት የጫጉላ ሽርሽር ቀስ በቀስ እየቀዘቀዘ መጣ። የዳዊት ፍቅርና እንክብካቤ ቀን ቀን እንደ ፀሐይ ያሞቃት ነበር። ማታ ማታ ግን ቤቱ ላይ የሚሰፍረው ዝምታ ልክ እንደ ብርድ ልብስ ይጫናት ጀመር። ችግሩ የጀመረው ከዚያ ከተከለከለው ክፍል ነው።
ቀን ቀን ቤቱ ጸጥ ባለበት ሰዓት ትዕግስት ከክፍሉ ውስጥ ድምፅ ትሰማለች። ልክ ብዙ ሰዎች በአንድ ላይ ዝቅ ባለ ድምፅ ጸሎት የሚያደርጉ የሚመስል ድምፅ። ነገር ግን ድምፁ ቃል የለውም፣ ምት ብቻ ነው። ዳዊት እዛ ክፍል ውስጥ ምን እንዳለ ታውቃለህ? ስትል ጠየቀችው አንድ ቀን። ዳዊት ሳቀ። አይ የኔ ፍቅር፣ የእናቴ የግል ቦታ ነው፣ እኔም ገብቻ አላውቅም። ብዙ አያሳስብሽ። መልሷ አላረካትም። በየሳምንቱ ቅዳሜ ጠዋት ወይዘሮ አበበች ያንን ክፍል ብቻቸውን ያጸዱታል። ሌላ ማንም ሰው ሰራተኛውም እንኳ ወደዛ አትገባም። አንድ ቀን ትዕግስት ሳሎን ተቀምጣ ሻይ ስትጠጣ አማቷ ከክፍሉ ወጥተው አንድ ፌስታል ቆሻሻ ይዘው ሲያልፉ አየች። ፌስታሉ ግልጽ ነበር። ውስጡ ያለው ሙሉ በሙሉ የቀለጠ የሻማ ክምር ነው። በመቶዎች የሚቆጠሩ የበሩ የቀለጡና የጠቆሩ ሻማዎች። ትዕግስት ደነገጠች። እማማ፣ ይሄ ሁሉ ሻማ ለምንድን ነው? መብራት እኮ አልጠፋም። ወይዘሮ አበበች ቆሙና ወደ ትዕግስት ዞሩ። አይናቸው ውስጥ ምንም አይነት ስሜት አይነበብም። ነገርኩሽ እኮ ይህ የኛ ጉዳይ ነው፣ አንቺን አይመለከትም ብለው ጥለዋት ሄዱ። ቃላቶቹ እንደ መዶሻ አናቷን መቷት። የኛ ጉዳይ? እሷ አሁንም ባዳ መሆኗን አስታወሷት። ከሁሉም በላይ ግን ትዕግስትን ያስጨነቃት የዳዊት ለውጥ ነበር። ዳዊት ቀን ቀን ፍጹም ባል ነው። አብሯት ይስቃል፣ ያወራታል፣ ስጦታ ይሰጣታል። መኝታ ክፍላቸው ውስጥ ሲሆኑ በፍቅር ያንበሸብሻታል። ነገር ግን ልክ ሲመሽ፣ በተለይ አማቷ ወደዚያ ክፍል ከገቡ በኋላ ዳዊት ሌላ ሰው ይሆናል። ከምሽቱ 3 ሰዓት በኋላ ዳዊት ጸጥ ይላል። ቲቪ አያይም፣ አያወራም። ዝም ብሎ አንድ ቦታ አይኑን ተክሎ ይቀመጣል። ትዕግስት ልትስመው ወይም ልትነካው ስትሞክር ደክሞኛል ይላታል። ሲተኙ ደግሞ ጀርባውን ሰጥቷት ይተኛል። የቀን ፍቅሩ የሌሊት ግድግዳ ይሆናል። አንድ ምሽት ትዕግስት መታገስ አቃታት። ዳዊት ምን ሆነሃል? ለምንድነው ማታ ማታ የምትቀየረው? አትወደኝም እንዴ? ስትል ጠየቀችው በእንባ። ዳዊት ከተኛበት ብድግ አለና ወደሷ ዞረ። በክፍሉ ጨለማ ውስጥ አይኖቹ ቀይ ሆነው አበሩ፣ ልክ እንደ እንስሳ አይኖች። ዝም በይ አለ። ድምፁ ቀዝቃዛና የማታውቀው አይነት ነበር። እዚህ ቤት ውስጥ ማታ ማታ ጥያቄ የለም፣ ዝም ብለሽ ተኚ። ትዕግስት ደነገጠች። ይህ የምታውቀው ዳዊት አይደለም፣ ይህ አውሬ ነው። ከዚያም ዳዊት ካልጋው ወረደ፣ ልብሱን ለበሰ። የት ልትሄድ ነው? ጠየቀች ትዕግስት። እናቴ ትፈልገኛለች። ዳዊት ከክፍሉ ወጣ። ትዕግስት በፍርሃት ተከትላው ወጣች። ኮሪደሩ ላይ ስትደርስ ዳዊት ወደ ተከለከለው ክፍል በር ሲሄድ አየችው። በሩ በትንሹ ተከፍቷል። ከውስጥ ቀይ ሻማ ብርሃንና ያ ድምፅ ይሰማል። ዳዊት ወደ ክፍሉ ገብቶ በሩን ዘጋው። ትዕግስት ግድግዳውን ተደግፋ መሬት ላይ ተቀመጠች፣ አለቀሰች። ያገባችው ሰው ማን ነው? ይህ ቤትስ ምንድን ነው? ከተከለከለው በር ጀርባ ያለው ምስጢር ባሏን እየሰረቃት እንደሆነ ገባት። ከአንድ ሰዓት በኋላ ዳዊት ከክፍሉ ወጣ። ሲወጣ ፊቱ ላይ ላብ አለ፣ ልብሱ ተዘበራርቋል፣ አይኖቹ ወደ ቦታቸው ተመልሰዋል። ትዕግስትን መሬት ላይ ተቀምጣ ሲያያት ደነገጠ። ትዕግስት ምን ሆነሽ ነው? ለምን እዚህ ተቀመጥሽ? የት ነበርክ? መታጠቢያ ቤት ነበርኩ፣ ሆዴን አሞኝ። ዳዊት እየዋሻት ነበር። ትዕግስት ይህንን በደንብ አወቀች። አይ አንተ እዛ ክፍል ነበርክ ከእናትህ ጋር። ምን እያደረጋችሁ ነው ዳዊት? ንገረኝ። ዳዊት ፊቱን አዞረ። ምንም አናደርግም። ጸሎት ነው፣ የቤተሰብ ጸሎት። ጸሎት? እኔ ሚስትህ አይደለሁ? እኔ የቤተሰቡ አካል አይደለሁም? ለምን እኔን አትጨምሩኝም? ዳዊት አይኖቿን ተመለከተ። አይኖቹ ውስጥ ሐዘንና ፍርሃት ነበር። ምክንያቱም አንቺ ዝግጁ አይደለሽም። ይህ መልስ ለትዕግስት ከሁሉም የከፋው ነበር። ዝግጁ አይደለችም? ለምን? ከዚያች ምሽት በኋላ ትዕግስት ቤት ውስጥ መኖር አቆመች። በአካል እዛ ብትሆንም ነፍሷ ግን ተሰዳለች። ዝም አለች። አትስቅም፣ አታወራም። አይኖቿ ሁሌም ባሏ ላይና አማቷ ላይ ናቸው። የሆነ ነገር እየጠበቀች ነው፣ መልስ ወይም አደጋ። አንድ እሮብ ሌሊት ከሌሊቱ 8 ሰዓት አካባቢ ትዕግስት እንቅልፍ አልወሰዳትም። አይኗን ጨፍና የተኛች መስላ የዳዊትን ትንፋሽ ታዳምጣለች። ዳዊት በከባድ እንቅልፍ ውስጥ ነው። ድንገት ያ ድምፅ ተሰማ። ከተከለከለው ክፍል የሚወጣው ድምፅ ግን ዛሬ ለየት ያለ ነበር። ከበፊቱ ከፍ ያለና ምት ያለው፣ ልክ ልብ እንደሚመታ አይነት። ትዕግስት ቀስ ብላ አይኗን ገለጠች። ዳዊት ከጎኗ የለም። አልጋው ባዶ ነው። ቅድም ተኝቶ የነበረው ሰው የት ገባ? እንዴት ድምፅ ሳያሰማ ወጣ? ትዕግስት በፍርሃት ተነሳች። ከክፍሉ ወጣች። ኮሪደሩ ጨለማ ነው፣ ግን ከተከለከለው በር ስር የቀይ ብርሃን መስመር ይታያል እና የድምፁ ቃላት ተሰሟት። ተቀበል፣ ውረስ፣ ግባ። ትዕግስት እግሯ እየተንቀጠቀጠ ወደ በሩ ተጠጋች።
ልትከፍት አልደፈረችም። ግን በሩ ሙሉ በሙሉ አልተዘጋም ነበር። አንድ ጣት የምታክል ክፍተት አለች። ትዕግስት ተንበርክካ በአንድ አይኗ በዚያች ክፍተት ለማየት ሞከረች። ያየችው ነገር በሕይወቷ ካሰበችው ከማንኛውም ቅዠት የከፋ ነበር። ክፍሉ ክብ ነው። ግድግዳው በጥቁር ጨርቅ ተሸፍኗል። ወለሉ ላይ በመቶዎች የሚቆጠሩ ቀይ ሻማዎች በርተዋል። ሻማዎቹ ክብ ሰርተው መሃል ላይ አንድ ነገር ከበዋል። በክበቡ መሃል አንድ ከሸክላ የተሰራ የሰው ቁመት ያለው ምስል ቆሟል። ምስሉ የሴት ቅርጽ አለው። እጅ የለውም፣ እግር የለውም። ዝም ብሎ የተሰራ አካል ነው። ግን በምስሉ ግንባር ላይ አንድ ፎቶ ተለጥፏል። የትዕግስት ፎቶ። የሰርጓ ቀን የተነሳችው ፎቶ። ፈገግ ብላለች። ነጭ ልብስ ለብሳለች። ከምስሉ ፊት ለፊት 4 ሰዎች ክብ ሰርተው ቆመዋል። አማቷ ወይዘሮ አበበች፣ አቶ ክፍሌ፣ የቤት ሰራተኛዋና ዳዊት። አራቱም ነጭ ልብስ ለብሰዋል። አይናቸውን ጨፍነዋል። እጃቸውን ወደ ምስሉ ዘርግተው ያንን ድምፅ ያወጣሉ። አቃዣ አቃዣ ስማን ይላሉ ወይዘሮ አበበች። ቃል ኪዳኑን አክብር። ደም ሰጠንህ፣ ስጋ ሰጠንህ፣ አሁን ደግሞ ማደሪያ ሰጠንህ። ትዕግስት ደሟ ቀዘቀዘ። አቃዣ? ይህ ስም ከየት ነው የመጣው? ከዚያም ዳዊት መናገር ጀመረ። ድምፁ የሷ አልነበረም። የደከመ የሻከረ የእርጅና ድምፅ ነው። አቃዣ አባቴ፣ የትውልድ አምላኬ አለ ዳዊት ወደ ምስሉ እየተንበረከከ። ለዘመናት አገለገልንህ፣ ሀብት ሰጠህን፣ ክብር ሰጠህን። አሁን ግን እኔ ደከምኩ፣ ሰውነቴ ያረጀ፣ አዲስ አካል እፈልጋለሁ። ዳዊት እጁን ወደ ምስሉ ዘረጋ፣ ወደ ትዕግስት ፎቶ። ይህችን ሴት የመረጥኩት ለፍቅር አይደለም። የመረጥኳት ማህፀኗ ንጹሕ ስለሆነ ነው። ደሟ ንጹሕ ስለሆነ ነው። ለአንተ ማደሪያ እንድትሆን ነው። ትዕግስት አፏን በእጇ ያዘች። ጩኸቷን አጠችው። እየሆነ ያለው ነገር ገባት። ይህ ቤተሰብ ጠንቋይ ነው። የሚያመልኩት አቃዣ የሚባል መንፈስ ወይም አጋንንት ነው እና ያ መንፈስ ከአባት ወደ ልጅ ሲተላለፍ ኖሯል። አሁን የዳዊት ተራ ነው። ግን ዳዊት መንፈሱን በራሱ አካል መቀበል አልፈለገም ወይም አልቻለም። አቃዣ ሆይ፣ ቀጠለ ዳዊት፣ ይህችን ሴት ባርክልን፣ ማህፀኗን ክፈትልን፣ ወንድ ልጅ ትውለድልን። ያ ልጅ አንተ ማደሪያ ይሆናል። እኛ ደግሞ በሱ በኩል እናገለግልሃለን። አንተ በሱ አካል ትነግሳለህ። አማቷ ቀጠሉ። ልጅ ካልወለደችስ? መንፈሱ ካልወደዳትስ? ዳዊት ዞር ብሎ እናቱን አየ። ካልወደዳት መንፈሱ እሷኑ ይውረሳት። አካሏ ጠንካራ ነው። ወጣት ናት። ቢያንስ ለ50 ዓመት ታገለግለዋለች። ትዕግስት ይህንን ስትሰማ ዓለም በላዩዋ ላይ ተገለበጠች መሰላት። የገባችበት ቤት ትዳር አይደለም፣ የመስዋዕት ቤት ነው። ያገኘችው ፍቅር አይደለም፣ ወጥመድ ነው። ዳዊት አፍቅሯት አይደለም፣ ለማህፀኗ ወይም ለአካሏ ነው። ልጅ ወልዳ ለመንፈሱ ማደሪያ እንዲሆን ወይም እሷ ራሷ የመንፈሱ ማደሪያ እንድትሆን። ያ ሁሉ የሻማ ብርሃን፣ ያ ሁሉ ጸሎት እሷን ለማሰር፣ እሷን ለማዘጋጀት ነበር። ያ የተከለከለው ክፍል የቤተሰብ ምስጢር ሳይሆን የእሷ መቃብር መሆኑን ተረዳች። በድንገት በክፍሉ ውስጥ ያለው ምስል መንቀጥቀጥ ጀመረ። ከሸክላው ላይ ስንጥቅ ታየ። ይወርዳል፣ መንፈሱ ይወርዳል ጮኸች ሰራተኛዋ። ትዕግስት ከዚያ በላይ ማየት አልቻለችም። አይኖቿን ጨፈነች። ሰውነቷ ተንቀጠቀጠ። ጮኸቷን አፍና እየተሳበች ወደ ክፍሏ ተመለሰች። ወደ አልጋዋ ገባች። ብርድ ልብሱን እስከ አፍንጫዋ ተከናነበች። ግን ቅዝቃዜው ከውስጧ ነበር። ከ1 ሰዓት በኋላ ዳዊት ወደ ክፍሉ ገባ። ልብሱን አወለቀ። ምንም እንዳልተፈጠረ ወደ አልጋው ገብቶ ከጎኗ ተኛ። ትዕግስት ነቅተሻል? ጠየቀ በለሆሳስ። ትዕግስት አልመለሰችም። የሞተች መሰለች። ዳዊት እጁን ዘርግቶ ሊነካት ሞከረ። ግን እጁ እንደ በረዶ ቀዝቃዛ ነበር። የሰው እጅ አይመስልም። ትዕግስት በዚያች ሌሊት አንድ ነገር ወሰነች። ከዚህ ቤት መውጣት አለባት። አለበለዚያ ነገ ጠዋት ከእንቅልፏ ስነቃ እሷን ላትሆን ትችላለች። በማግስቱ ጠዋት ትዕግስት ከእንቅልፏ ስትነቃ ፀሐይ ወጥታለች። ዳዊት ከጎኗ የለም። ክፍሉ ጸጥ ብሏል። ለቅጽበት ያ ሁሉ የሌሊቱ ክስተት ቅዠት መሰላት። ከዚያም የአፍንጫዋ ቀዳዳዎች አንድ ሽታ ሸተታቸው። የቀለጠ ሻማና የዕጣን ሽታ። ሽታው ልብሷ ላይ ነው። ቅዠት አልነበረም። ትዕግስት ተነሳች። መስታወቱ ፊት ቆማ ራሷን አየች። ፊቷ ገርጥቷል። አይኖቿ ሰርጉደዋል። ግን ውስጧ ተለውጧል። ፍርሃቱ ወደ ቁርጠኝነት ተቀይሯል። ከዚህ ቤት መውጣት አለባት። ቁርስ ሰዓት ላይ ሁሉም ነገር እንደተለመደው ነበር። ወይዘሮ አበበች ፈገግ ብለው እንደምን አደርሽ ልጄ አሏት። ዳዊት ቡና እየጠጣ ጋዜጣ ያነባል። ትናንት ማታ አዲስ አካል እፈልጋለሁ ሲል የነበረው ሰው አይመስልም። ማንም አልተጠራጠራትም።
ክፍሏ ገብታ በሩን ዘጋች። አሁን እድሏ ስልኳ ብቻ ነው። ግን ስልኳ ሳሎን ውስጥ ባለው ጠረጴዛ ላይ ተቀምጧል። ቀኑን ሙሉ ስትጨነቅ ዋለች። እንዴት ስልኳን ማግኘት ትችላለች? እንዴትስ መልእክት መላክ ትችላለች? ከሰዓት በኋላ አማቷ ገበያ ወጡ። አባቱ ቢሮ ናቸው። ሰራተኛዋ ጓሮ ውስጥ ልብስ ታጥባለች። ዳዊት መኝታ ክፍሉ ውስጥ ተኝቷል። ይህ የመጨረሻ እድሏ ነው። ትዕግስት ቀስ ብላ ከክፍሏ ወጣች። እንደ ድመት እየተራመደች ወደ ሳሎን ሄደች። ጠረጴዛው ላይ 4 ስልኮች ተቀምጠዋል። የሷን አነሳችና ወደ ክፍሏ ተመለሰች። እጆቿ እየተንቀጠቀጡ ፓስወርዷን አስገባች። ለማን ትደውል? ለእናቷ? ለጓደኛዋ? አይ ድምጿን ከሰሙ የሆነ ችግር እንዳለ ያውቃሉ። ቤተሰቡም ሊሰማ ይችላል። ስለዚህ ለመጻፍ ወሰነች። ለታላቅ ወንድሟ አጭር መልእክት ላከች። ዮኒ፣ ችግር ውስጥ ነኝ፣ አትደውል፣ መልስም አትላክ። ዝም ብለህ ቅዳሜ ጠዋት ከኛ ቤት አጠገብ ካለው ሱፐርማርኬት አጠገብ በመኪና ጠብቀኝ። ለማንም እንዳትናገር እባክህ ዮኒ፣ ሕይወቴ ባንተ እጅ ነው። ሴንድ የሚለውን ነካች። ከዚያም ወዲያውኑ መልእክቱን አጠፋችው። ስልኩን መልሳ ቦታው ላይ አስቀመጠችው። አሁን የሚቀረው መጠበቅ ነው። ሐሙስ፣ አርብ፣ ቅዳሜ። እነዚያ 2 ቀናት እንደ 2 ዓመት ረዘሙባት። ምንም እንዳልተፈጠረ ትስቃለች፣ ታወራለች፣ ግን ውስጧ እየተቃጠለ ነው። ዳዊት ማታ ማታ ጀርባውን ሲሰጣት ትዕግስት እፎይ ትላለች። የሱ ቀዝቃዛ እጅ ከሚነካት ርቀቱ ይሻላታል። ቅዳሜ ሌሊት ደረሰ። ትዕግስት እንቅልፍ አልወሰዳትም። ሰዓቷን በየደቂቃው ታያለች። 8፣ 9። ከሌሊቱ 9 ሰዓት ተኩል ሲሆን ዳዊት ከአልጋው ወረደ። ልክ እንደ በፊቱ ድምፅ ሳያሰማ ከክፍሉ ወጥቶ ሄደ ወደ ስነ ስርዓቱ። ትዕግስት 15 ደቂቃ ጠበቀች። ከዚያም ተነሳች። ትንሽ ቦርሳ አዘጋጀች። ፓስፖርቷን፣ የትምህርት ማስረጃዎቿንና ጥቂት ብር ያዘች። ጫማዋን በእጇ ይዛ ቀስ ብላ ከክፍሉ ወጣች። ቤቱ ጨለማ ነው፣ ግን ከተከለከለው ክፍል ስር የቀይ ብርሃን መስመርና ድምፅ ይሰማል። ትዕግስት ወደ ዋናው በር አመራች። በሩ አልተቆለፈም። እጀታውን ቀስ ብላ አዞረችው። በሩ ተከፈተ። ቀዝቃዛ አየር ፊቷን መታው። የነጻነት አየር። አንድ እግሯን አንስታ ልትወጣ ስትል ግን የት ልትሄጂ ነው የኔ ፍቅር የሚል ድምፅ ሰማች። ድምፁ የመጣው ከኋላዋ ነበር። ትዕግስት ደርቃ ቆመች። ከዚያም ቀስ ብላ ዞረች። በጨለማው ኮሪደር ውስጥ ዳዊት ቆሟል። ነጭ ልብሱን እንደለበሰ ነው። ፊቱ ላይ ግን ፍቅር የለም። አይኖቹ እንደ እሳት ቀልተዋል። ዳዊት፣ እዛ ነበርክ እንዴ? ትዕግስት ተንተባተበች። ዳዊት ፈገግ አለ። ያ አስፈሪ ቀዝቃዛ ፈገግታ። እናቴ ዛሬ ብቻዋን ትጨርሰዋለች። እኔ አንቺን መጠበቅ አለብኝ። ልትጠብቀኝ? አዎ፣ መንፈሱ ትናንት ማታ ተናግሯል። አንቺን እንደመረጠ ነግሮኛል። ዳዊት ወደ እሷ ተጠጋ። አውቃለሁ ትዕግስት፣ ሁሉንም ነገር እንዳየሽ አውቃለሁ። ልትሸሽኝ እንደሞከርሽ አውቃለሁ። አንተ ጭራቅ አውሬ! ጮኸች ትዕግስት። አይ እኔ አገልጋይ ነኝ። አሁን ደግሞ አንቺም አገልጋይ ትሆኛለሽ። ዳዊት እጇን ያዘ። እጁ እንደ ብረት ቀዝቃዛና ጠንካራ ነው። ወደዚህ ቤት የገባሽው ለኔ አይደለም፣ ለሱ ነው። ከዚህ በኋላ ከዚህ ቤት መውጣት አትችይም፣ ማምለጥ አትችይም። ትዕግስት ጮኸች፣ ታገለች። ግን የዳዊት ጉልበት የሰው አልነበረም። ወደ ቤት ጎትቶ አስገባትና በሩን ዘጋው። አታልቅሽ የኔ ፍቅር አላት ዳዊት ፊቷን እየዳበሰ። በቅርቡ ትለምጂዋለሽ። እኔም እኮ መጀመሪያ ላይ ፈርቼ ነበር፣ ግን አሁን ህመም የለውም። ዝም ብለሽ ስሜትሽን ታጠፊዋለሽ፣ ባዶ ትሆኛለሽ እና እሱ ይሞላሻል። ከዚያች ሌሊት በኋላ ትዕግስት ማምለጥ አልቻለችም። አሁንም እዛው ቤት ውስጥ አለች። ግን የምታውቋት ትዕግስት አይደለችም። አታወራም፣ አትስቅም። ዝም ብላ በመስኮት ወደ ውጭ ትመለከታለች። አይኖቿ ባዶ ናቸው። አንዳንዴ ማታ ማታ ከክፍሏ ውስጥ እንግዳ ድምፅ ይሰማል ይላሉ። ትዕግስት አልሞተችም፣ ግን በሕይወት የለችም። አካሏ እዛ አለ፣ ነፍሷ ግን ለአቃዣ ተሰጥታለች። የጠንቋዩ ሚስት አሁን የራሷን ባል የምትፈራ እስረኛ ሆናለች ለዘለዓለም።